መጥቶ ወደ ልጆቹ መጥቶ ደግሞ በነፃነት ልጆቹን መርዳትም እንዲችል ማናገርም እንዲችል የማይደረግበት መንገዶች ሊኖሩ ይችላሉ። ይሄ ሁሉንም ጀነራላይዝ አድርጌ ሳይሆን ሊከሰቱ የሚችሉት አንዳንዶች ላይ ሊከሰት ይችላል። ምክንያቱም ያንን ቂምና ጥላቻ ቀደም ሲል እሱ ያደረገውን ነገሮች ሁሉ እያስታወስኩ ከሆነ በአእምሮ ውስጥ ያስቀመጥኩ እንደሆነ በምንም ተአምር እሱን አናግሬ ከሱ ጋር ተግባብቼ ልጁን እንዲያናግር ልጆቹን እንዲያናግር ልጆቹን እንዲረዳ ማድረግ አይቻልም ማለት ነው። ያ ሰው ምን እየሆነ ነው የሚሄደው? እሱም እየራቀ ነው የሚሄደው ማለት። ልጆቹ ምን እየሆኑ ነው የሚሉት? ጥያቄያቸው እየበዛ ነው የሚሄደው። ጥያቄያቸው እየበዛ ሲሄድ ደግሞ ሳይኮሎጂካሊ ልጆቹ በአእምሯቸው አባት አለመኖር ወይም ደግሞ እናት አለመኖሯ ጥያቄ ነው የሚፈጥርባቸው። ያን ጊዜ በጣም ይጎዳሉ፣ ይጨነቃሉ ማለት ነው። ስለዚህ ምንድን ነው ወደ አባትም በምንሄድበት ጊዜ በነፃነት ግልጽ ሆነን በውስጣችን ያለውን ጥላቻ፣ በውስጣችን ያለውን ኩርፊያ፣ በውስጣችን ያለውን ነገር ትተን የይቅርታ ልብ ኖሮን ይቅርታ አድርገን ለልጆቻችን አእምሮ ስንል፣ ለልጆቻችን እድገት ስንል፣ ለልጆቻችን ሕይወት ስንል ምን ማድረግ አለብን ማለት ነው? በቀጥታ ለአባትየው በነፃነት ወይም ደግሞ በውስጣችን ያለውን ነገር ቂም በቀል ጥለን ነው መሄድ አለብን። ጥሰን ነው መሄድ አለብን። ያንን ጥሰን የምንሄድ ከሆነ የአባትየውን ልብ ወይም ደግሞ የልጆቹን ልብ ማቀራረብ እንችላለን። እኛ መጀመሪያ ምንድን ነው ማድረግ ያለብን? የይቅርታ ልብ ሊኖረን ይገባል። በቃ የጥላቻዎቹ ነገሮች ከውስጣችን አጥፍተን ከውስጣችን ትተን ነው መሄድ ያለብን። ለምን? ለልጆቻችን ስንል ማለት ነው። ያንን ካደረግን ደግሞ ምንድን ነው ያ የፈረሰውንም ትዳር ወደ ራሳችን መመለስ እንችላለን። እንደገናም ደግሞ ልጆቹ አባታቸውን በቀላሉ ማግኘት ይችላሉ። ስለዚህ ምን ማድረግ አለብን ማለት ነው? የይቅርታ ልብ ሊኖረን ይገባል። ፍቅር ልናሳይ ይገባል። የነበረብንን ጥላቻ ደግሞ ጥለን ረስተን ጥላቻውን በይቅርታ ጥለን ለልጆቻችን ስንል አባትና ልጆቹን ማቀራረብና እንዲረዳ ማድረግ፣ እንዲጠይቅ ማድረግ፣ እንደገናም ደግሞ የፈረሰውን ደግሞ መገንባት እንደሚቻል ይሰማኛል። ሌላው ደግሞ ምንድን ነው አባቶች እኔ እንጃ እኔ ምን አይነት ጭንቅላት ኖሯቸው እንደዛ ጨክነው እንደሚኖሩ ይሄ በጣም በእውነት ልንጸልይ ይገባል። ጸሎት ነው ከእግዚአብሔር ነውና መፍትሄው የሚገኘው። ነገር ግን ምንድነው አባቶችም ቢሆኑ አባቶች ለልጆቻቸው በጣም ሪስፖንሲብል መሆን ካደገ በኋላ ለማን ነው የሚሆነው? አባቴ ነው ብሎ እኮ ሊሄድ ይችላል። ለምን? አባት ስለሚፈልጉ ልጆቹ ዛሬ በዚህ እድሜያቸው በትንሽነታቸው በለጋ እድሜያቸው አእምሯቸው ጥያቄው በአእምሯቸው እየሞላ የአባትነት ጥያቄ ወይም የእናትን ጥያቄ አእምሯቸው ውስጥ እየተፈጠረ የሚያድጉ ከሆነ ብዙ ጉዳቶች ሊደርስባቸው ይችላል ማለት ነው። በትምህርታቸው ላይ ጫና ሊፈጥር ይችላል። ወደፊት ለሚመሰረቱት ህይወት ጫና ሊፈጥር ይችላል። በጓደኞቻቸው ጋር አብሮ መኖር የጓደኞቻቸውን አባት ሲያዩ የጓደኞቻቸውን እናት ፍቅር ሲያዩ በጣም ብዙ የኔ አባት ምን ሆኖ ነው? የኔ እናት ምን ሆና ነው? ለምንድን ነው የማይጠይቁን? ለምን አድርገን ነው ብሎ ጥያቄ በጣም ይፈጥርባቸዋል። የሌሎቹን የጎረቤቶቻቸውን በትምህርት ቤት የጓደኞቻቸውን እናትና አባትን ይመለከታሉ። ስለዚህ አባቶች የሆናችሁ ለልጆቻቸው ቅረቡ። በእውነት መቅረብም አለባቸው። አባቶች የሆናችሁ ሰዎች በእውነት ለልጆቻችን ህይወት ሲባል ራስን ብቻ መውደድ ሳይሆን ሌላ ትዳርም መስርቶ መኖር ይቻላል። ግን ያን ብቻ ሳይሆን እቺ የምትደክሟን እናት ህይወቷን ሰውታ የምታሳድገዋን እናት ልጅነቷን ጥላ ልጆቿን የምታሳድገውን እናት ምን ማድረግ አለብን? መርዳት መቻል አለብን። ቢያንስ ፍቺ ከተፈጸመ በገንዘብ መርዳት መቻል አለብን። ልጆቻችንን ቀርበን ማየት አለብን። ልጆቻችንን ቀርበን መጠየቅ አለብን። የሚፈልጉትን ነገር ማድረግ መቻል አለብን። ያን ካላደረግን ያ ልጅ ወይም ደግሞ የተወለደው ልጅ እናት ብቻ ያን ሙሉ አድርጋ አሳድጋ ማብቃት አትችልም። ይሄ በሳይንሳዊም ነው። ስለዚህ እኛም ደግሞ ወንዶች ብዙ ነገሮችን ትተን ለልጆቻችን ከልጅ በላይ ምንም ነገር የለም። እናትም ደግሞ ብታሳዝን በይቅርታ ልብ ማለፍ፣ እናት ብታሳዝን ደግሞ ካለባት ጫና አንጻር ነው ከብዙ ነገሮች አንጻር ነው ብለን እንረዳ። ተረዳድቶ በአንድ ላይ በጋራ ሆኖ ያን ልጅ ያን ደግሞ እነዛ ልጆች ማሳደግ ግዴታ ነው። በቃ ይሄንን ግዴታ አውቀው አባቶች ደግሞ ወደ ልጆቻቸው ቀርበው
በመረዳዳት ያ ልጅ ሙሉ አድርገው ጥያቄያቸውን እየመለሱ ቢኖሩ አብረው እንደገና ደግሞ ትምህርታቸውን ቢሆን በህይወታቸውን ቢሆን ጥሩ የወደፊት ህይወታቸውን ደግሞ ቀና እንዲሆን ቢያደርጉ በጣም መልካም ነው። በእውነት አባቶች ይሄንን በብዙ ይሄን በሚዲያ ላይ በጣም ይሰማሉ። የሚሰሙት ብቻን በእውነት ነው እርቅ ቢኖርና ከእናታቸው ጋር ታርቆ አብሮ ቢኖሩ ቢያሳድጉ፣ ካልሆነም ደግሞ ፋይናንሻሊ ፕሮብሌም ይኖራል፣ ይደክማታል፣ ይቸግራታል፣ ከአቅም በላይ ሊሆንባት ይችላል። እናት በጣም ትቸገራለች ብቻዋን ማለት ነው። በዚህ ላይ መርዳት ማገዝ እንዳለብን ማወቅ ይኖርብናል ማለት ነው። በዚህ ቦታ ላይ ሴቶቻችን ብቻ ሳይሆኑ ሳይኮሎጂስቶች ብቻ ሳይሆኑ እንደነዚህ አይነት አባቶች እናቶችም አባቶችም መታችሁ እዚህ ጋር የራሳቸውን ሀሳብ ቢሰጡ ቢቀርቡና ለጥያቄዎች ለሚጠይቁት ጥያቄዎች መልስ ቢሰጡ እንደገና እርቅ የሚያስፈልግ ከሆነ ደግሞ መታረቅ ቢችሉ ልጆቻቸውን ማሳደግ ቢችሉ አሁንም ቢሆን ክፍት ስለሆነ እናንተ ያመቻቻችሁት ነገር በጣም እጅግ እውነቴን ነው እያንዳንዱን ቤት የሚያንኳኳ ስለሆነ በጣም ጠቃሚ ሚዲያ ስለሆነ እናንተን አፕሪሼት እያረኩኝ በእውነት ነው አባቶችን መጥተው ይሄንን ሐሳብ ቢካፈሉ ሐሳባቸውን ቢሰጡ እንደገና ፍቺ የሚፈጽሙ ቢኖሩ ወደ ቤታቸው ቢመለሱ እንደዚህ አይነት ነገሮች ቢሰሩ በጣም ጥሩ ነው። እግዚአብሔርም ደግሞ ይረዳቸዋል። በእውነት እንጸልያለን። እንደዚህ አይነት ነገሮች ቢኖሩም ደግሞ እግዚአብሔር እንደሚያሳካ እንደሚመለሱ ልጆቻቸውን በጋራ እንደሚያሳድጉ እግዚአብሔርን እናምናለን። ስለዚህ ይሄን ነገር ቢደረግና እነሱም በሰፊ ቢጋበዙ አባቶችም መጥተው ይሄ ነገር እርቅ መፍትሄ የሚገኝበትም ቤት ነው የሚመስለው። በእውነት ጥሩ ነገር ነው። በርቱ፣ እግዚአብሔር ይርዳችሁ። ሌላ ተጨማሪ ጥያቄም ካለ በጥያቄዎች ሀሳቦችም ማንሳት ይቻላል። በርቱልኝ ይላለው። አመሰግናለሁ። እሺ እንዬ በጣም በጣም እግዚአብሔር ዘመንሽን ይባርክ። እንግዲህ እንደ ረጅም በትዳር ውስጥ እንዳሳለፈ ሴት የመከረችን ምክር ነው። we respect you ምክርሽን